እዚህ ቪዲዮ ላይ አይንህ እንዳትነቅል በደንብ ተከታተል ማለት ከፈለግን The ball is in your court. The ball is in your court. አልሸሹም ዞራሉ አረምባና ቆቦ በእንግሊዘኛ Apples and oranges. Apples and oranges. ሰላም ውድ ተመልካቾቻችን እንዴት ናችሁ? ዛሬ ይዘንላችሁ የቀረብነው እኔና ቅዱስ Common English expressions ከተለመደው ወጣ ያሉ የእንግሊዘኛ ኤክስፕሬሽንስ ናቸው። ብዙ ጊዜ የእንግሊዘኛ ቋንቋ ተናጋሪዎቹ እጅግ በጣም የሚጠቀሙባቸው ግን ከተለመደው በተለይ የሁለተኛ ቋንቋ ተናጋሪ የሆነ ማንኛውም የእንግሊዘኛ ተናጋሪ ብዙ ጊዜ የማይጠቀምባቸው ግን ብንይዛቸው አስፈላጊ የሆኑ ኔቲቭ የሆኑ ስፒከርስ የሚጠቀሙባቸው ናቸው። እስከ መጨረሻው አብራችሁን ቆዩ። በመካከል ላይክ፣ ሰብስክራይብ እንዲሁም ሼር እንድታደርጉልን ቪዲዮአችን እንፈልጋለን። እናመሰግናለን። Let's get started our today's classic. ስራ አቁም ለማለት stop working ይባላል። አሁን ስራህን አቁም አለ ብንፈልግ stop working። በሌላ እንግሊዘኛ ምን ማለት እንችላለን? Call it a day. Call it a day. Call it a day. Call it a day. Stop working ማለት ነው። Call it a day. Very good. We have done enough. በቂ የሆነ ስራ ሰርተናል። Let's call it a day. Let's call it a day. ምን ማለት ነው? ስራህን አቁም በቂ የሆነ ሰርተናልና ስራችን እናቁም ማለት ከፈለግን let's call it a day ማለት እንችላለን። በፍጹም ተስፋ እንዳትቆርጥ እንዳታቆም ለማለት don't give up እንላለን አይደል? don't give up ተስፋ እንዳትቆርጥ እንዳታቆም። በሌላ የኔቲቭ እንግሊዘኛ ምን ማለት እንችላለን? hang in there. hang in there. hang in there ምን ማለት ነው? don't give up ማለት ነው። ተስፋ እንዳትቆርጥ እንዳታቆም። ለምሳሌ things will get better. hang in there. hang in there እስኪ አንቺ በይው things will get better. hang in there. ድገሚው hang in there. hang in there. things will get better. hang in there ምን ማለት ነው? ነገሮች እየተሻሻሉ ስለሚመጡ ነገሮች ስለሚስተካከሉ ተስፋ እንዳትቆርጥ never give up ማለት ከፈለግን ምን ላለን hang in there. hang in there። እዚህ ቪዲዮ ላይ አይንህ እንዳትነቅል በደንብ ተከታተል ማለት ከፈለግን keep an eye on this video. keep an eye on this video. keep an eye on this video እስኪ በይው keep an eye on this video. keep an eye on this video. አይንህ እንዳትነቅል ከዚህ ቪዲዮ ላይ። ለምሳሌ ይሄን ሻንጣ አይልኝ ማለት ከፈለግን ምን እንላለን ማለት ነው? በዚህ አግባብ keep an eye on my bag ከዚህ ከሻንጣዬ አይንህ እንዳትነቅል ጠብቅልኝ ማለት ስንፈልግ keep an eye on my bag አይንህ እንዳትነቅል። እነኚህ በጣም ስትሮንግ የሆኑ ኤክስፕሬሽንስ ናቸው። በነገራችን ላይ እንደ ኔቲቭ ስንጠቀምባቸው ስትሮንግ የሆኑ አሪፍ የሆነ ኤክስፕሬሽንስ ናቸው። ውሳኔው በእጅህ ነው፣ ውሳኔው ያንተ ነው ማለት ከፈለግን it is your decision ማለት እንችላለን አይደል? it is your decision። ነገር ግን ለየት ባለ አገላለጽ ደግሞ ምን ማለት እንችላለን? the ball is in your court. the ball is in your court. the ball is in your court. the ball is in your court ውሳኔው ያንተ ነው፣ እድሉ ያንተ ነው፣ በእጅ ያለውን እድል ተጠቀምበት ወስን ማለት ከፈለግን the ball is in your court. in your court ማለት እንችላለን። አልሸሹም ዞራሉ tomato 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 አልሸሹም ዞራሉ አልሸሹም ዞራሉ በጣም ደስ የሚል ነገር ነው። አንዳንዴ ይሄ ማለት እኮ ይሄ ማለት ነው ምንም የተለየ ነገር የለም ማለት ስንፈልግ ምን ማለት tomato 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 ማለት ነው tomato ማለት ነው ተመሳሳይ ነው። ይሄ አነባበብ ጉዳይ እንጂ ሁለቱም ምንድነው ቲማቲም ነው አይደል? ስለዚህ tomato tomato ካልን አልሸሹም ዞራሉ tomato tomato ጊዜው እንዴት ይሮጣል ስንል ጊዜው ይሮጣል፣ ጊዜው ይበራል። time flies. time flies. time flies እንዴት ነው ጊዜው የሚበረው? እንዴት ነው ጊዜው የሚሮጠው? time flies። አሁን አንዳንድ ጊዜ ያልጠበቅነው አንድ ሰው ከተዳረ ብዙ ጊዜ መሆኑን ስናቅ፣ ከሞተ ብዙ ጊዜ መሆኑን ስናቅ፣ አንድ ልጅ በጣም አድጎ ስናገኘው ይገርመናል አይደል? እንዴት ነው ጊዜው የሚሮጠው? በአንድ ጊዜ እንዲህ ሆነ እንዴ ምናምን ነገር ለማለት ምን እንላለን? time flies. time flies የሚገርም ነው፣ ጊዜው ይበራል ማለት ነው። time flies። የማይገናኝ ነገር አለ። አንዳንድ ጊዜ አንድ ወዲህ አንድ ወዲህ የሆነ ሁለት የማይገናኙ ነገሮችን ስንገልጽ አራምባና ቆቦ ይባላል አይደል? አራምባና ቆቦ በእንግሊዘኛ apples and oranges. apples and oranges. apples and oranges አራምባና ቆቦ ነው፣ የማይገናኙ ነገሮች ናቸው። apples
and oranges apples and oranges አራምባና ቆቦ ለክፉም ለደጉም እንደዚህ አታድርግ ለክፉም ለደጉም እንደዚህ አታድርግ ለክፉም ለደጉም ቁርሴን ልብላ for better or worse for example ለክፉም ለደጉም ቁርሴን ልብላ for better or worse I had to eat my breakfast ለደጉም ለክፉ ለብላ ቁርሴን ምናምን ማለት ስንፈልግ የሚመጣው አይታወቅም በልቼ እስኪ ልቆይ ምናምን ማለት ስንፈልግ ማለት ነው ለክፉም ለደጉም for better or worse ሚስጥርን ማጋለጥ disclose the secret ምናምን እንላለን disclose the secret ስለዚህ በሌላ መደበኛ ባልሆነ እንግሊዘኛ ወይም በተለመደው እንግሊዘኛ ባልሆነ ጠንከር ባለ እንግሊዘኛ spill the beans spill አለ አይደል እቺ spill የሆነ ነገር እንትን የምናያይዝባት ልክ እንደዛ spill the beans spill በነገራችን ላይ መድፋት ማለት ነው beans ማለት ደግሞ ባቄላ ማለት ነው አይደል ሁለቱን አንድ ላይ ስናገናኘው ባቄላ መድፋት እንደማለት ነው የሚመስለው ነገር ግን ሚስጥርን ማጋለጥ ሚስጥርን መናገር ማለት ነው spill the beans ስለ ሰርፕራይዙ ማን ነው ሚስጥሩን የተናገረ ማን ነው ቀድሞ የተናገረ ማለት ስንፈልግ ምን እንላለን who spilled the beans about the surprise ማን ነው ስለ ሚስጥሩ ወይም ስለ ሰርፕራይዙ ሚስጥሩን የተናገረ ያጋለጠው ማን ነው who spilled the beans about the surprise who spilled the beans about the surprise very good ስለዚህ ሚስጥሩን ማን ያጋለጠው ማለት ስንፈልግ የምንጠቀምበት እንግሊዘኛ ነው ከተለመደው እንግሊዘኛ ወጣ ያሉ ያቀረብንላችሁ እኔ ቅዱስና ማርሸት ነበርን ለነበረን ጊዜ እጅግ በጣም እናመሰግናለን ላይካችሁ ሰብስክራይባችሁ እንዲሁም ሼር ማድረጋችሁ ኮሜንት ማድረጋችሁ ከኛ ጋር አይለየን ነገም ከነገ ወዲያም ሁሌም የተሻለ ነገር እናቀርብላችኋለን እስከዛ ግን በሰላም ቆዩን ባይ እንወዳችኋለን goodbye thank you